ጋይስ አርሺን አግኝተነዋል። በጥያቄ ልንጨናንቀው ታላቅ አርሺ ከሰሞኑ እንግዲህ በጣም ቢዚ ናችሁ። ምን እየተካሄደ ነው? ምን እንጠብቅ እንደው ወዲስ ከሱን ጀምራል ልጅ ጥያቄዎች ይኖርኛል። ያው አክቹአሊ ኢቲኤፍሲ 01 ካለቀ በኋላ ቢዚ ነን የእውነት ለመናገር ግን አሁን ደግሞ ኤቭሪቲንግ የምናስርበት ፒክ ታይም ነው። ስለዚህ ከፌዴሬሽኖች ጋር ከተወዳዳሪዎች ጋር ከአዳራሽ ዝግጅት ከላይቭ ስትሪም ከስፖንሰሮች ከኤቭሪቲንግ አሁን ነው እና ስራዎች ያሉትና አሁን በጣም ፒክ ታይሙ ነው የመጨረሻ በቃ ታይሙ ነው። ሌላኛው በጣም ጎበዝ ማናጀር እንደሆንክ በየቦታው ይመሰከርልሃልና ከማኔጅመንት በጣም አስቸጋሪ ፓርት የትኛው ነው ትላለህ? ከማኔጅመንት ሰው ማኔጅ ማድረግ ከባድ አይ ነው። ከማኔጅመንት ምንድነው ድርጅቶች ስራዎች የተለያዩ የቢዝነስ ዲሎች ምናምን እንደ ባህሪያቸው ወይም እንደ ተለያዩ ጉዳዮች ተፈቻቸዋለሽ። ግን ሰዎች የየራሳቸው ባህሪ ያላቸው የየራሳቸው መጥፎም ጥሩም ጎን አላቸውና ያንን አስተባብሮ ማኔጅ ማድረግ ከባድ ነው። እዚህ ፋይት ላይ ምን ያህል ሰው እንደሚሳተፍ የስራ ክሩዎቹ ፋይተሮች ብቻ አይደል ክሩዎቹ እንደ አጠቃላይ ደግሞ ስዌት ቦክስ ምናምን ያለው ነገር ላይ በቃ ሰው ላይ ስትመጪ ነው ከባዱ እንጂ ስራ ችግር የለም። ስለ ገዜ ፋስትማን እያወራን ነበርና ለምንድን ነው ፋይት ላይ ያላጠቃላችሁት? የግል ጸብ አላችሁ ወይስ ምንድነው? አብሶ አንተ ከገዜ ወዳጃችን እውነት ለመናገር ምንም አይነት የግል ጸብ የለንም። እንደውም ከስፖርተኞች በከፍተኛ ሁኔታ ሰፖርት ያረግኑ የደገፍኑ እኛ ነን። አሁንም ቢሆን ያው ኦልሞስት እስከ 2.5 ሚሊዮን የሚጠጋ እቃ ተዘጋጅቶ ወስዶታል። ኦኬ ወስዷል። አዎ ወስዷል ኤቭሪቲንግ። ከዛ በኋላ እንግዲህ በቀጣይም ደግሞ እኛም እያገዝነው እኔ ማስታወቂያ ሰርቼለታለሁ ሰፖርት አድርጉት ምናምን ለምን የኪራይ የምናምን ነገሮች አስቸጋሪ ስለሚሆኑና ይሄ ፐርሰናል ጉዳይ የለብን። ግን ካምፓኒ ደግሞ ስታመጪ ፐርሰናል ስለተዋደድሽ ወዳጅ ስለሆንሽ ብቻ የሚሆን ነገር አይደለም። ስለዚህ ፕሮሲጀሮች ትጠብቂያለሽ፣ መስፈርቶችን ታያለሽ ምናምንና ገዜ እዚህ ፋይት እንዲመጣ ፐርሰናሊ ደውዬ አውርቼዋለሁ ስላለው ጉዳይ አሰልጣኝ የሚሆኑ ሰዎችም ጋር ደውዬ አውርቻለሁ ተጻጽፌያለሁ በደምብና ገዜ ፌል ያረገ ገዜ እስከ ቅርብ ጊዜ ድረስ ለመቀበል ፈቃደኛ ነበር። ቪዲዮ ምን ይሰርቻለሁ ወጥቼ ምን ብዬ ገዜና ንቃት ፋይት ቢያደርጉ ይመቻቸዋል ወይ ምን ታስባላችሁ የሚል ነገር ቪዲዮ ሰርተን ነበር። ነገር ግን በምን ፌል አደረገ መሰለሽ? ሁለት ነገሮች ወሳኝ ነገሮች ፌል አደረጉ። እሱን አወራውት መጀመሪያ ደስተኛ ነው። ከዛ ሁለተኛ ምንድነው ባክግራውንዱን ምናም ማወቅ አለብን ዝግጅቱ ምናም ምክንያቱም ፌዴሬሽን ጋር እሱን ነገር ስናመጣ ለሚደርሰው ነገር በሙሉ ኃላፊነት እንወስዳለን እኛ። ምክንያቱም መስፈርቱን አሟልቶ አቅም ኖሮት ከገባ ችግር የለው። ስለዚህ ምንድነው ያረኩት እኔ አሰልጣኙ ጋር ጽፌ ያለው ታዘጋጀዋለህ ወይ ማስተር አዲሱ ባይዘው በጣም ምናከብረው ትልቅ ጎበዝ ማርሻል አርት ባለሙያ ነው። ታግዟለህ ወይ ፋይት ይዘው ትገባለህ ወይ አልኩኝ። እንግዲህ የሰጠኝ ምላሽ ምንድነው አግዟለሁ አዘጋጀዋለሁ ግን ይዤው አልገባም ምክትል አሰልጣኝ ይመድባለሁ ነው። ያ ደግሞ ለኛ ሪስክ አለ አሰልጣኝ አንድ በዚህ ጋር ሁለተኛ ደግሞ እሱም ደግሞ በሶሻል ሚዲያ ላይ ወጥቶ ደግሞ ያላቸው ነገሮች አሉ። እኛ የምንፈልገው የማርሻል አርት የፋይቲንግ ባክግራውንድ እንዲኖረው ነው። ስለዚህ ያንን ነገር እሱ ጋር ማግኘት አልቻልንም። በሚዲያ ወጥቶ ኢትስ ማርሻል አርት ሳይንስ ምናምን ምን ይሰራል እኔ በራሴ ነው የምሰራው አለ። ማወቅ ያለባቸው ሰዎች ፋይትና ማርሻል አርት የተለያየ ነው። አዎ የተለያየ ነው። ግዴታ ማርሻል አርት ባለሙያ መኖር የለበት። ያ ማለት ግን ሰፈር ውስጥ እኮ ስንት ኃይለኛ ተደባዳቢ አለ ለምን አናመጣውም ታዲያ? ስለዚህ ኃይለኝነት ወይም ጎበዝ ተፋላሚ መሆን አይደለም በፌዴሬሽኖች በአሰራሮችና በእያንዳንዱ በውድድር ነገሮች ላይ መምጣት መቻል አለበት። ወይም ደግሞ እዛው እስከሌለ ወደዚህ ለመምጣት ፍቃደኛ መሆን አለበት አንድ ሰው። ለምሳሌ አሁን ሮቤል መጥቶ ከዚህ በፊት የሚሰራው አርት አለ። አሁን ደግሞ መጥቶ አሰልጣኝ ይዞ ምን ብሎ ይሰራል። ንቃተ ህሊና ከዚህ በፊት የማርሻል አርት ባክግራውንድ አለው መጥቶ አሰልጣኝ ይዞ ይሰራል። ልክ እንደዛ አይነት ሲስተም መከተል መቻል አለባቸው። ሌሎች ሶሻል ሚዲያ ላይ ብዙ ሰው ኮላውት ያደርጋል። ኮላውት ያደረገ ሰውን ለመቀበል አለብን ወይም አልተቀበልንም ማለት ፐርሰናል ችግር አለብን ማለት አይደለም። አሁን ለምሳሌ ፕሮፋይል ፒክቸሩ የምትመለከቺ የኛ ጓደኛ ነው እንዲደግፈው ሰፖርት እንዲያረግ ነው ያረግኑ ነው ዮኒ በጣም ቅን ሰው ነው። የኛ ክላይንት ነው የጌች ቤስት ፍሬንድ ነው እኔም እንደዛው። ስለዚህ አሁንም ፐርሰናል ሪሌሽናችን አሪፍ ነው። ገዜ ይመጣለው 40 ምንጭ ተቀበለኛለ ጂማችንን እናስመርቃለን አንፋታም። ምክንያቱም
ትልቅ ነገር እሱ እንዲያድግ በስፖርቱ ከፍ እንዲል የዚህ ጂም መከፈት ትልቅ ሚና አለው። እኛ የቻልነውን አቅም አድርገን ጂሙን እንከፍታለን። ፋይቱ ላይ ግን ይቅርታና በፐርሰናል አትውሰዱት እባካችሁ። ጌች ቻሌንጅ ሰጥቶኝ ነበር ጥሪ አድርግልኝ አይፎን 7 ፕሮ ማክስ ይገዛልኝ ነው። ምን እንደምትላችሁ ጌች ክፍያው ቤት በኩል ነው፣ በእኔ በኩል ከሆነ አልቀበል። ግን አኬ ነው ያው እኛ ነኝ እንደ ድርጅት ስለሆነ ነው የማወራው። በጣም ይሄ ነገር እንዲሳካልሽ አንደኛው ኢንተረስተድ ከሆኑ ሰዎች መካከል አንዱ ነኝ። ስለዚህ ቤተሰብ እኔን የምታቁኝ እባካችሁ ምንድን ነበር የተሰጠቻለ ሁሉ የኢቲኤፍሲን አካውንት ፎሎ ማለት አይ የኛው ነው እንዴ የራሳችሁ ነው። ተውት፣ አይፎን ተውትና ፎሎ ይደረግ አካውንት። ከዛ ስለ አይፎን እሷ ትጨነቃለች። ፎሎ ማድረግ እንዳረሱ። ሌላኛው ስለ ረቢቅ ተጋጣሚ ብዙ ሲወራ ነበር ፌስቡክ ላይ ስላልነበረ ምናምንና አይመጣም ይሉ አንዳንዴ ይሄ አሉባልታም የሚመስሉ ነገሮች ሰምቼ ነበርና ተፈራርማችኋል ወይ ይመጣል ወይ እንዴት ነው? ስለሱ ግልጽ አድርግልን። በነገራችን ላይ ስካይ የፑሮ ተማሪ ነው። ኦኬ የፑሮ ተማሪ ፑሮን ደግሞ ያላወቃችሁት ካላችሁ የባለፈው የጆኒና የንቃትን ፍልሚያ መሀል ዳኛ የነበረው ማለት ነው። ስለዚህ ፑሮ ለኢትዮጵያ ማርሻል አርት በተለይ በሙዋይ ታይ ምንም አሁን ላለበት ደረጃ መድረስ የራሱን የሆነ አስተዋጽኦ ያደረገ ሰው ነው። ስለዚህ በእንደዚህ አይነት አሻራ ላይ በእንደዚህ አይነት ነገር መምጣት እኛም ብቻም ሳይሆን እነሱም የሚፈልጉት ነው። ቪዲዮም እየሰራ ነው። የሱን አካውንት ካላያችሁት ይሆናል እንጂ ለረቢቅ በተለያየ ጊዜ ማስፈራሪያ እየላከለት ነው። ግን ደስ የሚለው ኮሜንት ላይ እኛ ቲክቶክ ላይ እንበዛለን አይደል? ኢትዮጵያ እንዳለ ኮሜንቱ ሞትክ ምናምን የሚል ነውና ማስፈራሪያውን ቀነስ አድርጉት ባይሆን እንዳይቀርብ እዛው። ግን አይቀርም በተአምር እሱ ራሱ ፋይቱን ይፈልጋል። ባይዘዌ ልጁ የሙዋይ ታይ ሻምፒዮን የሁለት ቀበቶ ባለቤት። ስለዚህ ለምንድን ነው የሚቀረው? እንደውም ዶሚኔት ማድረግ ይፈልጋልና አይቀርም። ምናልባት ረቢቅን እንትን የሚለው ይመስላል፣ ቻሌንጅ የሚያደርገው ይመስላል። አዎ ቻሌንጅ ያደርጋል። አንዳንድ ጊዜ ያው ፋይተሮችም አንደርስታንድ እንዲያደርጉት ለምሳሌ ቅድም ገዜንም ስላነሳሽ ንቃት ከገዜ ጋር ፋይት ቢያደርግ ደስተኛ ነበር። እውነት ለመናገር ከኛ ጋር በጣም ተከራክሯል። ግን ፋይተሮች ተወዳዳሪዎችን መምረጥ አይችሉም። እኛ ነን ቻሌንጅ ያደርጋቸዋል። ይሄ ሰውዬ ሊያሸንፈው ይችላል ብለን የምናስበውን ማምጣት ያለብን። አንቺ የመረጥሽውንማ የምታመጪ ከሆነ እስከ ፋይቱ መጨረሻ ይሆናልና አንዳንድ ጊዜ ንቃትንም ሲተቹት ነበረ። ገዜን ፈርታ ሆኖ ምናምን ነው አይደለም፣ እኛ ነን ያስቀረን። ምክንያቱም በዛ ነው እንጂ ንቃት የመቀበልም እንትን ማለትም መብት የለውም። ስለዚህ ጆን እንትን ረቢቅን በደንብ አድርጎ ይገዳደረዋል። ምክንያቱም እነሱ እሱ የያዘውን ቤት እነ ረቢቅ አቅቷቸዋል ማምጣት፣ ተሸንፈዋል። እሱ አሸንፎ መጥቷል። ተዘጋጅ ረቢቅ ተዘጋጅ።